አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ አልሐምዱሊላህ። እስኪ ዛሬ ሁሌም ዳቦ ውጭ ላይ ነው የሚመጣው። እስኪ ዛሬ እኔ ቤት ለምን አልሰራም ብዬ ነው። ሁሌም አንበሻ እሰራለሁ ቤት ላይ እኔ። ዛሬ ግን እስኪ ዳቦ ለምን አልሰራም በዚህ በቀጭር እንደዚህ አድርጌ ማለት ነው። ስልክ ላይ አይቼ ነው ደስ ብሎኝ ነው የሰራሁት። አብዛኛውን አንበሻ ነው የምሰራው። በእናንተ ላሳያችሁ። ይሄቸው ጥጥ ሆነዋል። ውስጡ እዩት። ጥጥ ይሄቸው ጥጥ ሆነዋል። የሰራሁትን ደግሞ ዘይትና እንደውም እኔ ወተት አላስገባውም አልነበረኝም። ህልብንዶም አላስገባሁበትም ብዬ ነው ሰራሁት። ጥቁር አዝሙድና ዘይት፣ ጨው፣ ስኳር አስገብቼ ብቻ ነው ሰራሁት። በወተትና በህልብንዶ ኮን በጣም ነው የሚጣፍጠው። ስስ ነው የሚሆነው ጥጥ ማለት ነው። እንደዚህ ምስል ጋይዝ ሁሌም ውጭ ላይ ከሚገዛ ለምን ቤት ላይ አልሰራም ብዬ ነው። ጠዋት ጠዋት ስነሳ ሻይ እጠጣለሁ ብዬ ነው ሰራሁት ጋይዝ። ያው ውስጡ ጥጥ ሆኗል። አያችዋ ጥጥ ወላሂ ነው የምላችሁ። ያው ስታቴ ውስጡ ላይ ወፍራም ነው አያችሁ። እና ጥጥ ሆኗል ብላችኋለሁ ቤተሰብ። በጣም ነው የሚያምረው። የምር በጣም ያምራል። ማሻአላ እስኪ ማሻአላ ስሙ ማለት ነው። እኔ ነኝ ቤት ላይ እንትን ነጭ ነበረ ሲመጣ እኔ ቤት ላይ እንትን ላይ ገላይ የሚባል የለም። በሱ ቆልቼ ቀይ አድርጌ ነው እንደ ሱቅ ላይ እንደሚገዛ አድርጌ ቆልቼ ከዛ ደግሞ ላይ እንቁላል ቀብቼ ከዛ ሄል ስብሰውን ቀባሁት እና በጣም ነው የሚያምረው ጋይስ። በጣም ይሰራል። ባርክላ እንደዚህ ሰርታችሁ ብሉ ጠዋት ከሻይ ማለት ነው። ምሬ ነው። በጣም ነው የሚጣፍጠው። በጣም ዳቦ ያስነቃል። ዋው እና ይሄ ይመስላል ውዶቼ። በትንሽም ቢሆን ላሳያችሁ ብዬ ነው። ደስ ስላለኝ ነው። ያምራል። ማሻአላ ተባረከላ። ይሄ ይመስላል ከቤተሰቦቼ እላቸዋለሁ። ጠዋት ከሻይ ስትወጣው ነው የሚጣፍጠው። ከሻይ ማለት ነው። ይሄችዋ ጥጥ ሆኗል። ይኸው እንደዚህ የሚያየሽው ጥጥ ፋይን ታውቃላችሁ? የፋይ ነው እሱ ሆኗል። ወላሂ ነው የምላችሁ። ይኸው ማሻአላ ተባረከላ። እናም እንደዚህ እየሰራችሁ ብሉ። ይሄ ለልጆችም ጥሩ ነው። ማሻአላ ተባረክ። ለልጆችም ጥሩ ነው። በጣም ቆንጆ ነው እላቸዋለሁ። እና ምን አንዳንዴ ደስ ይለኛል። እኔም ብቻ እኮ አይደለም ሰዎቹ ይበሉታል። በቀጭን ከሆነ ነው እነሱ የሚወዱት። እንደዚህ በወፍራም ከሆነ ብዙም አይወዱትም። በቀጭን ከሰራሁት አንባሻ በጣም ነው እንትን የሚወዱት። እና ይሄ ይመስላል ዛሬ የሰራሁትን። ቤተሰብ ላይክ ሼር ያደርጋችሁ አበረታቱኝ። አይከፈልበትም። የምር ጁብ ያላድግም ብሎኛል። እና እስኪ በመልካምነታችሁ ገለጹልኝ። እንዴት አያችሁ ዳቦውን? እስኪ ኮሜንት ላይ ዛሬ ጠይቃችኋለሁ። ነገ እለቀዋለሁ። ጁማ ነው። ኮሜንት ላይ ደግሞ እስኪ ንገሩኝ እናንተ ማለት ነው። እናም የምሬ ነው ወላሂ ነው የምላችሁ። ጥጥ ሆኗል። ጥጥ እኔ እንደዚህ አልጠበቁም ነበር። ጥጥ ማለት ነው። አንዳንድ ዳቦ ውስጡ ላይ እንደዚህ ታዩት ውስጡ ላይ የማይበስል ዳቦ አለ። ይሄ ግን በስለዋል። ያው ማሻአላ ተባረከላ ላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ ሼር ያደርጋችሁ አበረታቱኝ። አይከፈልበትም እያላችሁ በሰላማችሁ ብዝት ይበልልኝ እላችኋለሁ። ሰላም አለይኩም።